እንደ አውሮፓውያን አቆጣጠር ከ1999 ጀምሮ የትጥቅ ትግል እንቅስቃሴ መጀመሩንና የኤርትራን መንግስት ሲታገል 2 አስርት ዓመታት ማሳለፉን የሚገልጸው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሻዕቢያን በምድርም በባህርም ለመውጋት መዘጋጀቱን ይፋ አድርጓል። በተጨማሪም በኢትዮጵያ አፋር ክልል የሚንቀሳቀሰው የሻዕቢያ ተቀናቃኝ የቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ ተጨማሪ የጦር ኃይል አሰልጥኖ ማስመረቁን ይፋ አድርጓል። ሻዕቢያን ለመውጋት የተደራጀው ኃይል መመረቁን የተሰማው ጌታቸው ረዳና አምባሳደር ሬድዋን በቡሬ ግንባር በተገኙበት ወቅትም ነው ተብሏል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የፌዴራል ከፍተኛ ሚኒስትሮች፣ የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና የኢትዮጵያ ድንበር ላይ ጉብኝት እያደረጉ መሆኑን የሚያሳዩ ምስሎች የወጡ ሲሆን ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘውን የቡሬ ግንባር እንዲሁም ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ጊርፎ በምትባል ቦታ ጉብኝት ማድረጋቸው ታውቋል። ከፍተኛ ባለስልጣናትና ጀነራሎቹ በቡሬ ግንባር ቅኝት ባደረጉበት አጋጣሚም የቀይ ባህር አፋር ድርጅት ወታደራዊ አዛዥ ስለ አዲሱ ጦራቸው ስምሪት መግለጫ አውጥተዋል። ታጣቂ ኃይሉ ለተከታታይ 3 ወራት ያሰለጠናቸውን ኃይል ለስምሪት ዝግጁ ሆኗልም ብሏል። ድርጅቱ ባወጣው መግለጫ የኢሳያስ አፈወርቂን አስተዳደር ለመውጋት የሰለጠነው ኃይል እስከ መሃል ሀገር ዘልቆ በመግባት ጥቃትን መፈጸም የሚችል እንደሆነም ተናግሯል። የድርጅቱ ወታደራዊ አቅም የፊት ለፊት ውጊያ፣ የሽምቅ ውጊያና ልዩ ኦፕሬሽን መፈጸም እንዲችል ተደርጎ ሰልጥኗል የተባለ ሲሆን በኢሳያስ አፈወርቂ አገዛዝ ተቀምጧል ያለውን የቀይ ባህር አፋር አፈር መሬትን ነፃ አወጣለሁም ብሏል። ወታደራዊ ብቁነት ተረጋግጦ ተመርቋል የተባለው የድርጅቱ ኃይል ሻዕቢያን በኃይል ለመገርሰስ የሚያስችል ቁመና አለውም ተብሏል። ድርጅቱ በጀመረው የትጥቅ ትግል የቀይ ባህር አፋር ሕዝብ መብትን ለማስጠበቅና ሙሉ በሙሉ የራስን እድል በራስ የመወሰን መብት ለማረጋገጥ ቁርጠኛ መሆኑንም ገልጿል። የድርጅቱ የራስን በራስ የመወሰን ትግል አስፈላጊ ከሆነ እስከ መገንጠል ይዘልቃል የተባለ ሲሆን ከኢትዮጵያ አፋር ወንድም ህዝብ ጋርም እተባበራለሁ ብሏል። የኢትዮጵያ አፋር ህዝብና መንግስት የቀይ ባህር አፋር ህዝብን ከመፈናቀልና ብሔር ተኮር ጥቃት ለመከላከል ድጋፍ አድርጓል ያለ ሲሆን የአፋር ክልል መንግስትና ህዝብ አድርጎልኛል ላለው ድጋፍም በይፋ አመስግኗል። ወደፊትም በትብብር መስራቱን እንደሚቀጥል ጠቁሟል። በጉዳዩ ላይ ከኢትዮጵያ መንግስትም ሆነ ከአፋር ክልል ባለስልጣናት ግን እየተባለ ነገር የለም። የድርጅቱ ሊቀመንበር ኢብራሂም ሃሩን ቀጣዩ ምዕራፍ የድርጅቱን የባህር ኃይል ማቋቋም ነው ያሉ ሲሆን ድርጅቱ አሁን ባለው የፖለቲካና ወታደራዊ መስፈርቶች መሰረት የሰለጠነና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑንም አረጋግጠዋል። ሊቀመንበሩ ለመገልበጥ የሚታገሉትን ሻዕቢያን ከቀይ ባህር አፋር አልፎ ለጎረቤት ሀገራትም ጠንቅ ነው ሲሉ ከሰውታል። ኢብራሂም የኢሳያስ አስተዳደር ለኤርትራ ህዝብ ብቻ ሳይሆን ለጎረቤት መንግስታት፣ ለቀይ ባህርና በአፍሪካ ቀንድ ስጋት ሆኗል ሲሉ ነው የወነጀሉት። የኤርትራ ብሔረሰቦችና ህዝቦች በአስከፊ ስርዓት ውስጥ መሆናቸውን የሚገልጸው የቀይ ባህር አፋር ዲሞክራሲያዊ ድርጅት ይህ ችግር እስኪስተካከል ድረስ ሁሉን አቀፍ ትግል ማድረጉን እንደሚቀጥልም አስታውቋል። የጎረቤት ሀገራትና የዓለም አቀፉ ማህበረሰብም ይህንን ስጋት ተገንዝበው የኢሳያስ አፈወርቂ አስተዳደርን ለመገርሰስ የሚታገለውን የኤርትራ ኃይሎችን እንዲደግፉ ጠይቀዋል። ድርጅቱ የኤርትራን ጭቆና አገዛዝ በጋራ ለመታገል የሚያስችል ግንባር ለመፍጠርም ለኤርትራ የፖለቲካ ኃይሎች ጥሪ አቅርበዋል።